ቆይ ምንድን ነው የምታወሪው? ምን አባቅልሃለሁ? ጥያቄ ጠይቀኝ ስትባል አሰማም እንዴ? ይኸውልህ ትናንት ከተገናኘንበት ሰዓት ጀምሮ እስካሁን ድረስ እንቅልፍ የሚባል ነገር ባይኔ አልዞርም። ለመተኛት ብዬ ያለመደብኝን አልኮል ይኸው እስካሁኗ ሰዓት ድረስ ብጠጣም ጭንቀት እየፈጠረ እያቀዣበረኝ ነው። ሩታ እንደዚህ ማድረግሽ እኮ የባሰ ነው የሚያጋልጠ። አላቅልህም። እኔ የምፈልገው ማረፍ እንደምፈልግ ብቻ ነው። ሰማኸኝ? አዎ እየሰማሁሽ ነው። ብሌን ማታ አልመጣም ስትይኝ ብቻዬን ማደር ስለፈራው ወደ አክስቴ ቤት ሄጃለሁ። ዛሬም የምመጣ አይመስለኝም ብላ ቁልፍ አስቀምጣ ነው ሄደችው። እና አንድ ስጋት ቀለለልና ቀለለልኝ ይለኛል እንዴ? እላይም ታችም ሬሳ የነበረበት ቤት ውስጥ ብቻዬን ላድርልህ ነው? ሊያውም ራሴ የገደልኳቸው ሰዎች ቤት። ይኸውልሽ ሩትዬ እስከ ዛሬ ድረስ ጸጸቱንም ሐዘኑንም ተቋቁመሽ ለመኖር ሞክረሻል አይደል? ስለዚህ ዛሬም ቢሆን ትችያለሽ ማለት ነው። እንዳልሽ በድንገት የማታውቂው ስትረስ የተቆጣጠረሽ ስትጠጪ አድረሽ ስለዋልሽበት ነው። በዛ ላይ እንቅልፉም ተደርቦብሻል። ስለዚህ ትንሽ አረፍ በይበት፣ ቅልል ይልልሻል። ኧረ እባክህ እኔ እንቅልፍ የሚባል ነገር አላስብም። አንተም እኔን ከማግኘት ውጭ እንዳታስባት። አሁን ራሱ የመጣሁት ብሩን ይዤ ልወጣ ነው። እስከዛ አንተ ትላንት የተገናኘንበት ቦታ ቀድመ ጠብቀኝ። ሚስቴ ገለበሬ ሳትል አብረኸኝ ትውላለህ፣ አብረኸኝ ታድራለህ። ካለበለዚያ እኔንም ብሩንም አታገኘም። ካልመጣህ ግን ጭንቅላቴ ስለሚፈነዳ ሄጄ ለፖሊስ ሁሉንም ነገር እናገራለሁ። እሺ እንዳልሽ አሁን ያልሽኝ ቦታ ሄጄ እጠብቅሻለሁ። አብነት ግን ምን ሆነሃል? አዎ እሱማ ቤት ገብቼ ነበር። 5 ደቂቃ መቀመጥ ሲያቅተኝ ማዘርጋ ሄጄ ልብስ ቀይሬ የመጣው። እሺ አሁን ትነሳለህ? ፍጠን። እኔ ቤቱ ስላስጨነቀኝ ብሩን ብቻ ነው ይዤ የምወጣው። ታዲያ በ20 ደቂቃ ድረስ። እሺ ቁልቁለት ነው ብለህ ሰውን አታሳደው። ተናዶ ከዞረ ዳገቱ ላንተ ነው። ዌልካም ሩቲ። አይዞሽ አላየሽም። አሁንም አይኔ እንዳጠፋሽው ነው። በጠረንሽ ነው የለየሁሽ። ተፈጥሮ ነው መሰለኝ እዛው በር ላይ ቆምሽው። መተሽ ቁጭ ብለን ብናወራ ግን እንዴት ነው ቤቴ ልትገባ የቻልከው? ለምንስ መጣ? ብሌንስ የሆነ ታክስቷ ጋር ሄዳለች ወይስ እዚህ ናት? የሟች ባል 12 ሚሊዮን ብር አለ ወይስ አብነት እዚህ እንዳልመጣ ያደርገኝና አንተ እዚህ የተገኘው ተመሳጥራችሁብኝ ነው? የገደልሻቸው አሮጊት ጎረቤትሽ እውን ሞተዋልን? አብነትስ እንዳለው የእውነት ሴትዮዋን አስወግዷቸዋል ወይስ በሕይወት አሉ? እስከ ዛሬ ከጀርቤ ምን እየተሰራ ነበር የሚሉትን ጥያቄዎች ለመመለስ እዚህ ተገኝቻለሁ። ምስኪኗ ሩታ በጠረጴዛ ዙሪያ እንወያይ ስልሽ ከታላቅ አክብሮት ጋር ነው።